ሰላም እንዴት ናችሁ? የፕሮፊታብል ትሬደሮችን ሲግናል ተጠቅመን ሀብታም መሆን እንችላለን ብላችሁ አስባችሁ ታውቃላችሁ? ከዛም ግን ሲግናል ፕሮቫይደር ግሩፕ ውስጥ ገብታችሁ ሲግናል እየተጠቀማችሁ ትሬድ አድርጋችሁ ትሬደሩ ፕሮፊታብል ሆነን እያለ እናንተ ግን ሎስ ውስጥ ተገኝታችሁ አታውቁም? እሱ የሚያደርገውን ሁሉንም ነገር በትክክል ተግብራችሁ ግን እናንተ ተከታታይ ሎስ ውስጥ ሆናችሁ እሱ ግን ፕሮፊታብል የሚሆንበት ምንድን ነው ሚስጥሩ? በዛሬ ቪዲዮአችን አብዛኛው ሲግናል ተጠቃሚ ፕሮፊታብል የማይሆንበት ሲግናል ፕሮቫይደሩ ግን ወሩን በፕሮፊታብል የሚዘጋበት ትልቁ ሚስጥር በዛሬ ቪዲዮአችን የምናይ እንዲሁም ከዛሬ በኋላ ሲግናል ተጠቃሚዎችም ፕሮቫይደሮችም እኩል በፕሮፊት ወሩን መዝጋት እንዴት እንደሚችሉ ያለውን ሚስጥር በዛሬ ቪዲዮአችን አበጥረን የምናይ ይሆናል። ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አባቲው ሰብስክራይብ በማድረግ ቤተሰቡ ትችላላችሁ። በቀጥታ ወደ ዛሬ ቪዲዮአችን ስንገባ ለሲግናል ተጠቃሚዎች አንፕሮፊታብልነት ሁለት አይነት ተጠያቂዎችን ማስቀመጥ እንችላለን። በመጀመሪያው በዋናነት ተጠያቂ የሚሆነው ራሱ ሲግናል ተጠቃሚው ትሬደር ሲሆን በሁለተኛ ደረጃ ደግሞ ሲግናል ፕሮቫይደሩ ወይ ደግሞ ዋናው ትሬደሩ ነው ማለት ነው። ይህን ያነሳንበት ዋነኛው ምክንያት አብዛኛው ሲግናል ተጠቃሚ ትሬደር ቢጊነር ነው። ቢጊነር ትሬዲንግ ፌዝ ላይ ያለ ሰው ነው። የትሬዲንግ ሲግናልን ተጠቅሞ ፕሮፊታብል ለመሆን አብዛኛው ጊዜ የሚሞክረው ያ ሰው ሲግናልን ተጠቅሞ ፕሮፊታብል ለመሆን የሚያደርገው ሙከራ ስህተት ነው ወይስ አይደለም ለሚለው ጥያቄ ስህተት አይደለም። ግን ሲግናሉን በሚጠቀምበት ሰዓት በጣም ብዙ ስህተቶች ይሰራል። እነዛ ስህተቶች ፕሮፊታብል እንዳይሆን ያደርጉታል። እነዛ ስህተቶች ውስጥ የመጀመሪያው ብለን ልናነሳው ከምንችላቸው ነገሮች ውስጥ አንደኛው ሪስክ ማኔጅመንት ነው። አብዛኛው ሲግናል ተጠቃሚ ትሬደር ሪስኩን እንዴት ማኔጅ ማድረግ እንዳለበት አያውቅም። ትሬዲንግ የፕሮባቢሊቲ ጌም ነው። ኤቭሪ ሲንግል ትሬድ የራሱ የሆነ ሪስክ አለው። ማንኛውንም ትሬድ 100% እርግጠኛ ሆነን ልንገባ በጭራሽ አንችልም። ይልቁንስ የኛው ትሬድ ሎስ ሊነካ ስለሚችል ስቶፕ ሎሳችንን በስነ ስርዓት በቦታው ማስቀመጥ እንዲሁም ሪስካችንን ከ1 እስከ 0.5% በማድረግ ለኤጅ እድል መስጠት ከብዙ ትሬድ ለማትረፍ መሞከር አንደኛው ብልሃት ነው። ሁለተኛው ደግሞ ስቶፕ ሎስ እና ቴክ ፕሮፊትን መነካካት። ትሬደሩ ስቶፕ ሎስ እዚህ ሌቭል ላይ አስቀምጡ፣ ቴክ ፕሮፊቱን እዚህ ሌቭል ላይ አስቀምጡ ብሎ በነገረው መሰረት ማስቀመጥ ትተን ያለፈው ትሬድ አምልጦኛልና የእነሱን 2 እጥፍ መስራት አለብኝ፣ ስለዚህ ቴክ ፕሮፊቴን ሰፋ ላድርገው፣ ወይ ደግሞ ስቶፕ ሎስ ሊነካ ነው እነሱ ቢወጡም እኔ መውጣት የለብኝም ብለን ስቶፕ ሎስን ማንሳት ወይ ማስፋት በጣም ትልቅ ስህተት ነው። ምክንያቱም እዛ ጋር የተገኘ ነው የትሬደሩን ሲግናል ለመከተል እንጂ የእኛን የራሳችንን ኢሞሽን ፎሎ ለማድረግ አይደለም። ስለዚህ ትሬደሩ ባዘዘን መልኩ ነው ስቶፕ ሎሳችንም ቴክ ፕሮፊታችንም ኢንተሪያችንም ነው። በሶስተኛ ደረጃ ደግሞ ማስቀመጥ የምንችለው ትሬድ መዝማት። ትሬዶች በተለያዩ ምክንያቶች ሊያመልጡን ይችላሉ። ምናልባትም ሲግናል ፖስት የሚደረግበትን ሰዓት ባለማወቃችን ወይ ደግሞ ሲግናል ፖስት በሚደረግበት ሰዓት ኦፍላይን ሆነ ሊሆን ይችላል። ወይ ደግሞ ይህ ትሬድ ምናልባት ሎስ ሊሆን ይችላል ብለን አስበን ያን ትሬድ ከመውሰድ በማመንታት ያንን ትሬድ ሚስ ልናደርገው እንችላለን። ነገር ግን ማንኛውንም አይነት ትሬድ ዊን ኦነ ሎስ ከመውሰድ ወደኋላ ማለት የለብንም። ምክንያቱም የዛ የትሬደር ኤጅ የሚለካው ከብዙ ትሬዶች ነው እንጂ ከአንድ ትሬድ አይደለም። አንድ ትሬድን ሎስ ስላደረገ ወይ አንድ ትሬድን ዊን ስላደረገ የዛ ትሬደር ፕሮፊታቢሊቲነት ሊረጋገጥ አይችልም። ስለዚህ የሚወስዳቸውን ኤቭሪ ሲንግል ትሬድ እግር በእግር እየተከተልን መውሰድ አለብን። ሎስ ቢሆንም ሎስ እያደረግን፣ ዊን ቢሆንም ዊን እያደረግን፣ በመጨረሻ ግን የትሬዶቹ ድምር መጨረሻ ላይ ፕሮፊታቢሊቲነት ሊያመጣለት የሚችልበት ኤጅ ስላለው ያንን ኤጅ ነው መከተል ያለብን እንጂ የትሬደሩ ምናልባት ሎስ ሊሆን ይችላል ይህ ትሬድ አላማረኝም ብለን እኛ የምንዘልበት ምንም አይነት ምክንያት ሊኖር አይገባም። የእኛ ዋነኛ ስራ እሱ ያደረገውን ማድረግ ነው። እሱ የሆነውን መሆን ነው። በኤግዛምፕል ለማስረዳት ያክል አንድ ትሬደር 40% ዊን ሬት ካለው ከ10 ትሬዶች 4ቱን ትሬድ ዊን ሲያደርግ 6ቱን ትሬዶች ሎዝ ያደርጋል ማለት ነው። ኤንድ እነዛ 6 ሎዝ ትሬዶች መች እንደሚመጡ አይታወቅም። እነዛ
4 ዊን ትሬዶች መቼ እንደሚመጣ አይታወቅም። ስለዚህ ሁሉንም ትሬዶች በአግባቡ በስነ ስርዓት መተግበር አለብን። ያ ዊን ትሬድ የመጣ ሰዓት እኛ ኦፍ ሆነን ያኛው ትሬድ ቢያመልጠን እሱ ዊን ቢያደርገው የወሩ መጨረሻ ላይ እሱ በፕሮፊታብልነት ሲዘጋ እኛ ሎስ ከምንሆንባቸው ዋነኛ ምክንያቶች ውስጥ ትሬድ መዝለል ስለሆነ እዚህ ላይ ልታሰምሩበት የሚገባና ትልቅ የሆነ ጉዳይ ነው። በአራተኛነት የምናነሰው ደግሞ ፎሞ ነው። ይሄ ትሬድ አምልጦኛልና ቀጣዩን ትሬድ ሊያመልጠኝ ነው ወይ ደግሞ ይሄ ትሬድ ካመለጠኝ ዊን ሊሆን ይችላሉ ብሎ ማሰብ። ይሄ በጣም ትልቁ የትሬዲንግ ላይ ፕሮፊታብል እንዳንሆን ከሚያደርጉን ዋነኛ ጠላቶቻችን ውስጥ አንደኛው ፎሞ ነው። ፎሞ ወይ ፊር ኦፍ ሚሲንግ አውት፣ እኔ ትሬዱን ኤክስኪዩት ሳላደርግ እነሱ ፕሮፊታብል ሊሆኑ ነው፣ አመለጡኝ፣ ቀደሙኝ የሚል ፍራቻ ውስጣችን በሚነሳ ሰዓት የሚሰማ ስሜት ሲሆን ብዙውን ጊዜ ትሬዶችን በሰዓቱ አለመግባት ወይ ደግሞ ቀድሞ ወይ ደግሞ ዘግይቶ እንድንገባ ከሚያደርጉ ነገሮች ውስጥ አንደኛና ዋነኛው ነው። ስለዚህ ፎሞ እንዳይፈጠር ቀድሞውኑን ፊርን ማስወገድ መቻል አለብን። ፊርን ካስወገድን ምንም አይነት ትሬድ ለመግባት አናመነታም። ያንን ትሬድ እንወስዳለን፣ ዶስ እንሆናለን ወይ ዊን እንሆናለን። ከትሬደሩ ጋር ተመሳሳይ የሆነ ውጤት ይኖረናል። ከትሬደሩ ጋር አብረን እስከተጓዝን ድረስ ፎሞ ሊያጠቃን አይችልም። ነገር ግን የሆነ ትሬድን በፍርሃት ምክንያት ሳንወስድ ከቀረን እና እነሱ ዊን ካደረጉ ቀጣይ የሚወሰዱ ትሬዶች ላይ የእኛ ፎሞ አክቲቭ ሆኖ እኛን ሳቦቴጅ የማድረግ አቅሙ ከፍተኛ ስለሆነ ትሬደሩ የሚያደርጋቸውን ኤቭሪ ሲንግል ሙቭመንት እኛም እግር በእግር ተከትለን የምናደርግ ከሆነ ይሄ ፎሞ የሚባለው ነገር ስለማያጠቃን ሁሉንም ነገር ለትሬደሩ ሰጥተን እሱ የሚያደርጋቸውን እያንዳንዱ ነገሮች በማድረግ ፎሞ የሚባለው ነገር ቀድሞ እኛ ላይ እንዳይመጣ መከላከል እንችላለን። በአምስተኛ ደረጃ ደግሞ የምናነሳው ኤክስፔክቲንግ ቱ ዊን ኤቭሪ ሲንግል ትሬድ፣ ሁሉንም ትሬዶች ዊን ለማድረግ ማሰብ። ይሄ በጣም ትልቅና ትልቅ ስህተት ሲሆን ሁሉም ትሬዶች ዊን የሚሆኑበት ምንም አይነት ምክንያትም ሆነ ሁኔታ ሊኖር አይችልም። ምክንያቱም ትሬዲንግ የፕሮባቢሊቲ ጌም እስከሆነ ድረስ ማንኛውንም ትሬድ አውትካሙን አናውቅም። ዊንም ልንሆን እንችላለን፣ ሎስም ልንሆን እንችላለን። ሎስ ካደረግን ኔክስት የሚመጡ ትሬዶችን ነው ማሰብ ያለብን እንጂ ይሄኛውን ትሬድ ዊን ማድረግ ነበረብኝ የሚል አይነት ህሳቤ አይምሯችሁ ሊኖር አይችልም። ሲጀመርም ስቶፕ ሎስ የተቀመጠው ትሬዱ አጌኒስት ከተጓዘ ሎስን ከት ለማድረግ እንዲጠቅመን ነው። ስለዚህ ስቶፕ ሎስ ኢዝ ናት አወር ኢኒሚ፣ ሎስ ኢዝ ፓርት ኦፍ ዘ ጌም የሚለውን አምነን መቀበል አለብን። ሲግናል ትሬደሩ ከሚሰራቸው ካልናቸው የመጨረሻ ስህተቶች ውስጥ ብዙ የሲግናል ግሩፖችን በአንድ ጊዜ መከታተል ነው። ብዙ የሲግናል ግሩፖችን የምንከታተል ከሆነ የተለያዩ የሆኑ የትሬድ አይዲያዎች እኛ ላይ ይረባረቡብናል። የትኛውን ኤክስኪዩት ማድረግ፣ አንዱ ትሬድ ባይ ሲል አንዱ ሴል ይላል፣ አንዱ ብሬክቨን ሲወጣ አንዱ በዊን ይወጣል፣ አንዱ ሎስ ሲሆን በቃ ግራ እስከምንጋባ ድረስ ነው ሁሉም የተለያዩ የራሳቸውን እሳቤ የሚጭኑብን። ስለዚህ ምንድነው ማድረግ ያለብን? አንድ አሪፍ የምንለውን ምርጥ ትሬደር መርጠን የዛን ትሬደር ሲግናል ብቻ 100% እሱ በሚያደርገው መልኩ ማድረግ። ከዛ በኋላ አውትካሙን በጣም ከብዙ ትሬዶች መለካት ነው እንጂ ከ1 2 3 4 ትሬዶች የዛ ሰው ትሬደር አሪፍነትና መጥፎነት ሊለካ ስለማይችል ኤጅን ተከትላችሁ ትሬድ ማድረግ ነው። አሁን ደግሞ በትሬደሩ በኩል ያሉ ስህተቶችን ልንገራችሁና ትሬደር ሰሌክት ስታደርጉ ይህ ትሬደር እነዚህ ስህተቶች አሉበት ወይስ የሉበት የሚለውን ቀድማችሁ መዝናችሁ መግባት ይኖርባችኋል። ትሬደሩ ከሚሰራቸው ስህተቶች ውስጥ የመጀመሪያው ሌት ሲግናል ዴሊቨሪ ወይ ደግሞ የዘገየ የጥቆማ አሰጣጥ የሚለውን በመጀመሪያ ማየት እንችላለን። አንድን ትሬድ እዚህ ጋር ግቡ፣ እዚህ ጋር ስቶፕ ሎስ አስቀምጡ፣ እዚህ ጋር ቴክ ፕሮፊት አስቀምጡ ብሎ ትሬደሩ እስከሚጽፍ ድረስ ማርኬት ቮላቲሊቲው ከፍተኛ ከሆነ ማርኬቱ እሱ ኢንተሪ ከወሰደበት ቦታ የተወሰነ ርቀት ወደ ስቶፕ ሎስም ሊሆን ወደ ቲፒም ተጉዞ ሊጠብቀን ይችላል። ስለዛ ያንን ሲግናል
ፖስት አድርጎት እኛ ጋር ደርሶ እኛ ያንን ሲግናል አንብበን ሜታ ትሬደራችን ላይ ገብተን ያንን ትሬድ ኤክስኪዩት እስከምናደርግበት የብዙ ፒፕ ልዩነት ሊያመጣብን ይችላል። ያ ፒፕ ደግሞ የትሬደሩና የእኛን ስቶፕ ሎስ እና ኢንተሪ አለመመጣጠን፣ የትሬደሩ ሎት ሳይዝ እና የሲግናል ተጠቃሚው ሎት ሳይዝ አለመመጣጠን ያመጣል። አሁን ለምሳሌ ትሬደሩ 55 ላይ ግቡ ብሎ ፖስት አድርጎ እኛ አይተነው እስከምንተገብረው ድረስ ማርኬቱ 57 ላይ ከሄደ እና ትሬደሩ ስቶፕ ሎስ 52 ላይ አስቀምጡ ካለን እኛ 57 ላይ ገብተን ስቶፕ ሎስ 52 ላይ ካስቀመጥን የትሬደሩ ስቶፕ ሎስ 30 ሲሆን የኛ ስቶፕ ሎስ ደግሞ 50 ይሆናል። ስለዚህ እዚህ ጋር ደግሞ እሱ የገባበት ሎት ሳይዝ 0.1 ከሆነ እኛም የገባ ነው 0.1 ከሆነ የኛ ሎስ 50 ሲሆን የሱ 30 ይሆናል። የዚህ ሰዓት ላይ $20 ልዩነት እኛ አካውንት ላይ በትንሹ ሊያመጣ ስለሚችል እንደዚህ አይነት ስህተቶችን ከሲግናል ፕሮቫይደሮች እንዲሁም ከሲግናል ተጠቃሚዎችም ቶሎ ኤክስኪዩት የማድረግ ፍጥነት ሊኖር ይገባል እና ሁለቱም ጋር ሊገጥም ከሚችሉ ችግሮች ውስጥ አንደኛው ይሄ ስለሆነ ፍጥነት በጣም ወሳኝነት አለው። በሁለተኝነት ደግሞ የምናነሳው ፌክ ዊን ሬት ዩዚንግ መልቲፕል ቴክ ፕሮፊት የሚለው ነው። አብዛኛው ሲግናል ፕሮቫይደር TP1 TP2 TP3 TP4 TP5 እያለ በጣም ቴክ ፕሮፊቶችን በመደርደር ማርኬቱ ኢቭን 1-to-1 ሪስክ ሪዋርድ ሳይሄድ TP4 ኢት አደረገ እያለ ፍሌክስ የሚያደርግበት አይነት ሁኔታ በጣም ብዙ ነው። ሜቢ ስቶፕ ሎሱ 50 ወይ 60 ፒፕስ ሊሆን ይችላል። TP1 TP2 ውሰዱ የሚለው ደግሞ ኤቭሪ 20 ፒፕስ ሊሆን ይችላል። ስለዚህ ማርኬቱ 20 ፒፕስ ሄደ፣ 40 ፒፕስ ሄደ፣ 60 ፒፕስ ሄደ፣ እስካሁን የሄደው ከ1-to-1 ሪስክ ሪዋርድ ሬሽዮ በታች ነው። ያ ማለት ሎስ የምናደርገውን ኢቭን ከቨሩላ ማድረግ የማይችል አይነት የፒፕ መጠን ሄዶ ነው እነሱ TP3 ሂት አደረግን ብለው ቀኑን እንደ ኃይለኛ ዊን ላይ የሚዘጉት። ይሄ እንዴት ነው የዊን ሬት ብዥታ የሚፈጥረው ከተባለ አንድ ትሬድ መንቀሳቀስ ጀምሮ TP1 ወይ ደግሞ 20 ፒፕስ ሄዶ ተመልሶ ያ ትሬድ ስቶፕ ሎስ ከነካ አብዛኛዎቹ የሲግናል ፕሮቫይደሮች የዛሬውን ትሬድ በTP1 ዘጋን ነው የሚሉት እንጂ የዛሬውን ትሬድ ሎስ አደረግን አይሉትም። እና ይሄ ደግሞ የ95 ወይ የ90% ዊን ሬት ያላቸው ትሬደሮች እንዲመስሉ ያደርጋል። ነገር ግን ያንን TP1 እነሱም ቢሆን አልወሰዱትም። እና ይህንን ጨምሮ ሌሎችም አሉ ብዙ የሚነሱ ችግሮች ላይክ ብሬክ ኢቭን አድርጉ እያሉ እነሱ ብሬክ ኢቭን የማያደርጉበት ሁኔታ አለ። እነሱ ማርኬቱን እንደፈለጉ እጃቸው ላይ ያለው ሜታ ትሬደሩ እዛው አፕዴት አድርገው እነሱ እኛን አፕዴት ከማድረጋቸው በፊት የሚፈጠሩ በጣም ብዙ ነገሮች አሉ። እነሱ ማርኬቱ ምናልባት ብሬክ ኢቭን አድርገው እኛም ብሬክ ኢቭን አድርጉ እስከሚሉ ድረስ የኛ ኤስኤል የሚነካበት ሁኔታ ሊኖር ይችላል። ማርኬቱ ኦልሬዲ የሆነ ነገር ከፈጸመ በኋላ ይህንን ነገር አድርገው አፕዴት ሊያደርጉ ይችላሉ። ኦልሬዲ ማርኬቱ ወይ አምጦ ሄዷል ወይ ደግሞ ፕሮሰሱን ነክቶ ወርዷል ማለት ነው። ስለዚህ እንደዚህ አይነት ብዙ ማርኬት ላይ በማርኬት ቮላቲሊቲ ምክንያት የሚነሱ የሚፈጠሩ ብዙ ችግሮች አሉ እና እነዚህ ናቸው ሲግናል ላይ በጣም የሚያከብዱብን ትሬዲንግን ማለት ነው። እና አብዛኛው እንዳልኳችሁ ሲግናል የሚጠቀመው ቢግነር ትሬደር ነው። ቢግነር ትሬደር ደግሞ እነዚህ ነገሮች ላይ አክቲቭ ሊሆን አይችልም እና በጣም አስቸጋሪ ያደርጉታል ማለት ነው። ነገር ግን የማርኬቱን ቢሄቪየር በአግባቡ የተረዳ Breaking news. Strong U.S. retail sales data is pushing the dollar higher across markets. መቆጣጠር እንዲሁም ማድረግ የሚችል ከሆነ ብቻ ነው። እና እናንተም ያው ሲግናል ከመጠቀማችሁ በፊት ቤዚክ የሆኑ የማርኬት ነገሮችን መማር መቻል አለባችሁ ማለት ነው። እና እነዚህ ነገሮች ተምራችሁ ነው አሁንም ቢሆን ወደ ሲግናል መግባት ያለባችሁ እንጂ ሲግናል ስለተጠቀማችሁ ብቻ እውቀት አያስፈልጋችሁም። የትሬደሩን እውቀት ብቻ መጠቀም ትችላላችሁ ማለት አይቻልም። የራሳችሁ የሆነ ቤዚክ ነገር ሊኖራችሁ ይገባል ማለት ነው። ለዛሬ ያቀረብንላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ። በቀጣይ አሪፍ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ይመቻችሁ። ቻው